በወቅቱ ባለው የጸጥታ ስጋት ምክንያት የልጃቸውን ድል ያለ ሰርግ ለሌላ ጊዜ እንዲደረግ ወስነዋል። በእስራኤል ታሪክም እንደሳቸው ረጅም ዓመታትን መምራት የቻለ ሰው ቢፈለግ አንድም አይገኝም። 3 ጊዜ ከስልጣን ወርደው 3 ጊዜ ዳግም ስልጣን ይዘዋል። ቀንደኛ የጀርመን እንዲሁም የፍልስጤም ጠላት ናቸው። ገና ያኔ ስልጣን የመያዝ ሐሳብ ሳይኖራቸው እንኳን ለፍልስጤማውያንና ለኢራን ታጣቂ ቡድኖች ሴራን ጠንስሰው ቀን የጠበቁት ቀኑ ደርሶም በቀላቸውን የተወጡ ለእስራኤል ጠላቶች የማይተኙ ደፋር መሪ ይሏቸዋል። ለውሳኔዎቻቸው የማይፈሩ በዲፕሎማሲ የማይታሙ በርካታ የሀገር መሪዎችን ጓደኛ በማድረግ ውሳኔዎቻቸውን እንዳይቃወሙ ማድረግ የቻሉ ቢቢ የቤት ስማቸው ነው። ቤንያሚን ኔታንያሁ የእስራኤል ጠላቶች ሲሰሙት የሚንቀጠቀጡለት ስም ነው። ሀበሾች ቢንያም ኔታንያሁ ብለን እንድንጠራቸው የስማቸው ትርጉም ይፈቅድልናል። Benjamin Netanyahu at war. He is at war. He is under siege. Soldier, diplomat, politician, prime minister. Benjamin Netanyahu has been called many things in his life. ድብልቅ ከሌላቸው ሁለት ንጹህ አይሁዳውያን ወላጆች በእስራኤል ቴል አቪቭ እንደ አውሮፓውያን አቆጣጠር ኦክቶበር 21 1949 ከእናታቸው ቴዚላ ሴጋል ከአባታቸው ቤንዚዮን ኔታንያሁ ወይም በቀድሞ ትክክለኛ ስማቸው ሚሊኮቭስኪ የተወለዱት ኔታንያሁ ያደጉት በምዕራብ ኢየሩሳሌምና በዩናይትድ ስቴትስ አሜሪካ ነው። ኔታንያሁ ማለት በሂብሪው ቋንቋ እግዚአብሔር ሰጥቷል የሚል ትርጉም አለው። እስራኤል በእውነትም ፈጣሪ የሰጣት ትመስላለች። 3 ወንድሞች ያሏቸው ቢቢ 3 የትዳር አጋሮችን በተከታታይ በመያዝም ሃትሪክ ሰርተዋል። እንደ አውሮፓውያኑ አቆጣጠር በ1967 የሁለተኛ ደረጃ ትምህርታቸውን ከጨረሱ በኋላ ወደ እስራኤል በመመለስ የእስራኤል ወታደራዊ ማሰልጠኛን ተቀላቀሉ። የስልጠናውን ጊዜ ከጨረሱ በኋላ የውጊያ ወታደርነትን በማሰልጠን በልዩ ኃይል ክፍል ውስጥ ለ5 ዓመታት አገልግለዋል። ኔታንያሁ ፍልስጤምን በአይነ ቁራኛ መከታተል የጀመሩት ገና ለጠቅላይ ሚኒስትርነት ሳይበቁ ነበር። በ1978 በቦስተን ቴሌቪዥን ቤን ኔታይ በሚል ስም ብቅ ብለው የተናገሩት ለዚህ ማሳያ ነው። ቤን ለዛን ጊዜ እንዲያሉ የእስራኤልና የአረቦች ግጭት ዋናው መንስኤ አረቦች እስራኤልን እንደ ሀገር በመቀበል አለመፈለጋቸው ነው። ላለፉት 20 ዓመታት እንዲሁም ከዛ በላይ ለሚሆኑ ዓመታት አረቦች ሁሉም የዌስት ባንክና የጋዛ ቦታዎች በእጃቸው ላይ ነበሩ። ስለዚህ በቀላሉ የፍልስጤም መንግስት መመስረት ይችሉ ነበር። ያ የነሱ ስንፍና ነው። የእስራኤልን ራስ ገዝ ሀገርነት ሰላም ነስቷቸው እንጂ የፍልስጤም ነገር አሳስቧቸው አይደለም ከኛ ጋር ግጭት ውስጥ የሚገቡት ሲሉ ገልጸው ነበር። ኔታንያሁ ከማሳቹሴትስ የቴክኖሎጂ ተቋም ከተመረቁ በኋላ ኔታንያሁ ለቦስተን አማካሪ ቡድን ሰርተዋል። በፈረንጆቹ 1978 ወደ እስራኤልም ተመልሰው የዮናታን ኔታንያሁ ጸረ ሽብር ተቋምን መስርተዋል። ከ1984 እስከ 1988 በዩናይትድ ኔሽን የእስራኤል አምባሳደር በመሆንም ማገልገል ችለዋል። በ1993 የእስራኤሉ ትልቁ ፓርቲ የሊኩድ ፓርቲ መሪ በመሆን ተመርጠዋል። በዚህም በሀገሪቷ ታዋቂ ለመሆን ችለዋል። በ1996 የእስራኤል አጠቃላይ ምርጫ ኔታንያሁ በህዝብ ድምጽ በቀጥታ የተመረጠ የመጀመሪያው የእስራኤል ጠቅላይ ሚኒስትር ለመሆን በቁ። በእስራኤል ታሪክም የመጀመሪያው በእድሜ ትንሹ ጠቅላይ ሚኒስትር ሆኑ። ከ1999 በኋላ ግን ከስልጣን የወረዱት ቤቢ ኔታንያሁ እስከ 2003 ከመንግስት ስራዎች በመውጣት ወደ ግሉ ዘርፍ ፊታቸውን አውዝረው ሰርተዋል። በ2003 የእስራኤል ፋይናንስ ሚኒስቴር በመሆን እስከ 2005 ካገለገሉ በኋላ እንደ አውሮፓውያን አቆጣጠር በ2006 እስከ 2009 የተቃዋሚዎች መሪ በመሆን ሰሩ። በ2009 ምርጫም በማሸነፍ ዳግም የእስራኤል ጠቅላይ ሚኒስትር ለመሆን በቁ። ይህ የሆነው ግን እስከ 2021 ብቻ ነበር። በፈረንጆቹ 2021 ከስልጣን ወርደው ዳግም የተቃዋሚ ፓርቲውን በመሪነት ለ1 ዓመት አገለገሉ። ለሶስተኛ ጊዜ እንደ አውሮፓውያን አቆጣጠር በ2022 የእስራኤል ጠቅላይ ሚኒስትር ተደርገው ለሶስተኛ ጊዜ ተሾሙ። ቤንያሚን ኔታንያሁ ከውጭ ሀገር መሪዎች ጋር ያላቸው ወዳጅነት የቅርብ
በቀላሉ የሚታይም አይደለም ይላሉ። ለዚህም ይመስላል ሌሎች ሀገራት የማይደፍሯቸው ውሳኔዎችና ጥቃቶችን እስራኤል እንደ ልቧ እንድትፈጽም ያደረጉት። የቅርብ ጊዜ ትውስታችን የኢራቅን የአየር ክልል በመጣስ በኢራን ላይ የአየር ጥቃት መፈጸሟ አይዘነጋም። እስራኤል ኢራቅ የአየር ክልል ተደፍሯል ብትልም ታዋቂና ታላላቅ የሀገር መሪዎችን ጨምሮ ግዙፍ የሚባሉ ሀገራት እስራኤልን አፍ አውጥተው ሊቃወሟት አልደገፉም። ይህኔ ሌሎች ሀገራቶች ቢያደርጉት ኖሮ ግን ዓለም ተደበላልቃ ነበር። ከሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ጋር የጠበቀ ወዳጅነት ያላቸው ሲሆን ሁለቱ በሚመሯቸው የሊኩድ ፓርቲና በአውሮፓ ህዝቦች ፓርቲዎች ግንኙነት ምክንያት ከተዋወቁ በኋላ ወዳጅነታቸው ከ10 ዓመታት በላይ ዘልቋል። ኦርባን በተለይም ኔታንያሁ የገንዘብ ሚኒስቴር ሆነው ሲሰሩ በመግለጫዎች ጭምር እየጠቀሱ ኔታንያሁን ያደንቁ ነበር። ኔታንያሁ ከቀድሞ የጣሊያን ጠቅላይ ሚኒስትር ሲልቪዮ ቤርሉስኮኒ ጋርም የነበራቸው የቅርብ ወዳጅነት እንዲሁም ግንኙነት የዋዛ አልነበረም። ይህን ግንኙነት ዓለም ያወቀው ፀሐይ የሞቀው ጉዳይ ነበር። ሌላው የኔታንያሁ የቅርብ ወዳጅ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ናቸው። ሁለቱ ባላቸው የቅርብ ግንኙነት የተነሳም በህንድና በእስራኤል መካከል ያለው ግንኙነት በስልጣን ዘመናቸው እንዲጨምር አድርጓል። ናሬንድራ ሞዲ በተለይም ከህንድ ባሻገር ከእስራኤል ጋር ከፍተኛ ወዳጅነት እንዲኖራቸው ካስቻሉ መሪዎች መካከል ግንባር ቀደሙ ናቸው። አሁን መሃል ላይ የሚገኙት ከቻይናና ከጥቂት ሀገራት ውጪ በርካቶች ጋር መልካም የሚባል ወዳጅነት ያላቸው ኔታንያሁ የሩሲያው መሪ ቭላዲሚር ፑቲን የኔታንያሁ የቅርብ ወዳጅ መሆናቸው ለዚህ ማሳያ ነው። ሁሉም መሪዎች ሞቅ ያለ የግል ወዳጅነት ጭምር አላቸው። ለዚህ ማሳያ የሚሆነው ቢቢ በ2022 የሰተሙት መጽሐፋቸው ነው። ፑቲን ብልህና የረቀቀ እንዲሁም ደግሞ በአንድ ግብ ላይ ያተኮረ ሩሲያን ወደ ታሪካዊ ታላቅነቷ የመለሰ ድንቅ መሪ ነው በማለት በመጽሐፋቸው አስፍረውታል። ሌላው ቢቢ የአይሁድ መንግስት ታላቅ ወዳጅ ብለው የሚያሞካሿቸው የአርጀንቲናው ፕሬዝዳንት ዣቪየር ሚሌን ነው። ከኚህ ሰው ጋር የጠበቀ የወንድምነት ግንኙነት እንዳላቸው ለበርካታ ጊዜያት ተናግረዋል። እንደ አውሮፓውያን አቆጣጠር ማርች 8 2007 ከሲኤንኤን ጋር ባደረጉት ቃለ ምልልስ ኔታንያሁ በናዚ ጀርመንና በኢራን እስላማዊ ቡድን መካከል ያለው ልዩነት አንድ ብቻ ነው። ይህም የመጀመሪያው ወደ ዓለም አቀፍ ግጭት ገብቷል። ወደ ግጭቱ ውስጥ ከገባ በኋላ የአቶሚክ ቦምብ መሳሪያዎችን መፈለግ ጀምሯል። የኋለኛው ደግሞ ወደ ግጭት ከመግባቱ በፊት የአቶሚክ ቦምብ መሳሪያዎችን እየፈለገ ነው ብለዋል። የአቶሚክ ቦምብ የጦር መሳሪያዎችን ከያዘ ግን ወደ ሴራ በማምራት የዓለም ጦርነትን ያስነሳል ሲሉ ገልጸው ነበር። የቢቢ ትንቢት ደርሶ የኢራን እስላማዊ ቡድን አሁን ላይ እንደሚታየው የአቶሚክ ቦምብ እንዳለው ከተነገረ በኋላ በእስራኤል ላይ ጥቃት መፈጸም ጀምሯል። በፈረንጆቹ ፌብሩዋሪ 20 2009 ባደረጉት ሌላ ንግግራቸው ኢራን የኒውክሌር ጦር መሳሪያ ለማግኘት እየፈለገች ነው እና ከነጻነት ጦርነት በኋላ በህልውናችን ላይ ከፍተኛ ስጋት ነች ሲሉ ገልጸዋል። እንደ አውሮፓውያን አቆጣጠር በ2011 ኔታንያሁ 1027 የሐማስና የፋታ እስረኞችን ለጊላድ ሻሊት መለቀቅ ሲሉ ከእስር ፈተዋል። እነዚህ የተለቀቁ ሰዎች አሸባሪዎችን ጨምሮ በእጃቸው በርካታ ደም ያለባቸው ሰዎች ናቸው። በወቅቱ ከእስር ከተፈቱት መካከል 60 በመቶ የሚሆኑት የሽብር ጥቃቶችን እንደገና ይቀጥላሉ ሲሉ የእስራኤል ባለስልጣናት በወቅቱ ውሳኔውን በመቃወም ገልጸው ነበር። እንዳሉትም በቅርቡ በእስራኤል የተገደለው መሪ ያህያ ሲንዋር በዚያ የእስረኞች ልውውጥ ከእስራኤል እስር ቤት የተፈታ ከዚያ በኋላ ለዓመታት እስራኤልን ሲያስጨንቅ ሲያምስ የነበረ ሰው ለመሆን በቅቷል። በ1027 ወታደሮች ተቀይሮ በፍልስጤም እስር ቤት የተለቀቀው ጊላድ ሻሊት በ2006 በእስራኤል ድንበር አቅራቢያ ባሉ ዋሻዎች ውስጥ ሳለ ድንገት በተደረገ የፍልስጤም ታጣቂዎች ወረራ ተይዞ ለ5 ዓመታት በጠላፊዎቹ ፍልስጤማውያን እጅ ታስሮ በ1000 ሰዎች በላይ ቅይር እስኪደረግለት ድረስ በእስር አሳልፏል። ኔታንያሁ ለአንድ ወታደራቸው ብለው 1027 የጠላት ወታደሮችና አሸባሪዎችን ለቀዋል። ለፍልስጤምና ለሌሎች የእስራኤል ጠላቶች ምንም አይነት ቀዳዳ መክፈት የማይፈልጉት ቢቢ እንደ አውሮፓውያን አቆጣጠር በ2012 ያለ ፈቃድ ወደ እስራኤል የሚገቡትን ጥገኝነት ጠያቂዎችን ጨምሮ ሁሉንም ሰዎች ያለምንም ቅድመ ሁኔታ እንዲታሰሩ የሚያዘውን የሰርጎ መግባት መከላከል ሕግ ያሉትን ሕግ
አስድቀዋል። በወቅቱም አምነስቲ ኢንተርናሽናልን ጨምሮ በርካታ የሰብአዊ መብት ተሟጋቾች ድርጊቱን የዓለም አቀፍ ሕግን የጣሰ ሲሉ ኮንነውት ነበር። ቢቢ አሁን ላይ ባለው የጸጥታ ስጋት ምክንያት የልጃቸውን የአቭነርን ሰርግ ለሌላ ጊዜ እንዲራዘም መወሰናቸውም ተሰምቷል። ሰርጉ የተጋባዦችና የታዳሚዎች ደህንነት አደጋ ላይ ሊጥል ስለሚችል አሁን አይደረግ የሚል ሐሳብም አላቸው። ከ20 ቀናት ገደማ በኋላ በቴል አቪቭ አቅራቢያ በሚገኘው የሮኒት ፋርም ሊደረግ ቀን ተቆርጦለት የነበረው ሰርግ የመደረግ ዕድሉ ጠባብ ሆኗል። የፍልስጤምና የኢራን ታጣቂዎች ይህንን ቀን ለወሳኝ ጥቃት መፈጸሚያና ሽብር ማስነሻ ቀን አድርገው ሊጠቀሙት ቀን እየጠበቁ እንደሆነ የተረዱት ቢቢ ይህንን ሰርግ በመሰረዝ ኃላፊነት ላለመውሰድ ወስነዋል። ዘቢቢ ፋይል የተሰኘውና የኔታንያሁን የቅሌት ታሪኮች ይዟል የተባለለት ዶክመንት ቢቢ ባላሰቡት ሁኔታ ዓለማችን ላይ ለሚገኙ ግዙፍ የፊልም ተቋማት ጭምር ተሽጧል። ይህንን ዶክመንት ወደ ፊልም የመለወጡን ሂደት ኔታንያሁን ለማስቆም ከፍተኛ ጥረት ቢያደርጉም በየሀገራቱ በመበተኑ ከቁጥጥራቸው ውጪ ሆነ። በተለይም ከፍተኛ የሙስና ቅሌቶችን የያዘ ስክሪፕት ሲሆን ይህንን ፊልም አሌክሲስ ብሉም ዳይሬክት አድርጎታል። አሌክሲስ ጂብኒ ደግሞ ፕሮዲውስ አድርጎታል። ይህ የቢቢ የቅሌት ታሪኮችን የያዘው ፊልም ስክሪፕት ዶክመንት እንደሆነ የተነገረለት ዘቢቢ ፋይል የተሰኘውን ዶክመንት ሴፕቴምበር ፊልምስን ጨምሮ የስፔኑ ፊልሚን፣ የዩናይትድ ኪንግደሙ ዶክዎፍ፣ በቱርክ ቴልቪው እንዲሁም በሌሎች በሽያጭ ተገዝቷል። ይህ ቢቢ ከእውነት የራቀ ነው ያሉለት ዶክመንት ክፉኛ አስቆጥቷቸውም ነበር። እስራኤልን ለ3 ተከታታይ ጊዜ ከስልጣን እየወረዱ የገዙት በአሁን ሰዓት የጸጥታ ስጋት ምክንያት የልጃቸውን ሰርግ ለሌላ ቀን እንዲዘዋወር የወሰኑት በእስራኤል ታሪክ እንደሳቸው ረጅም ዓመታትን መምራት የቻለ አንድም ሰው የማይገኝላቸው ቤንያሚን ኔታንያሁ ወይም በእኛ አጠራር ቢንያም ኔታንያሁ በጥቂቱ እኚህ ነበሩ። It's a tragedy for Hamas. Every civilian casualty is a strategy.